ነሽ አንድ ጊዜ ላውራት ፈልጋለሁ እንዴ ነው አይደለም አንድ ጊዜ ላውራት አንተ አንዴ እሺ በለኝ እኮ ላውራት ፈልጋለሁ አይ አብሮኝ እሱ እያለ አውራኝ መጣ ሲጀመር እዚህ እንዳለው ምን ሆናችሁ መጣችሁ እናንተ ልታረግ መጣ ተደራጅተህ መምጣት ጀመርክ ይወጥሽ አሁን ግን ሌላ ግርግር አነፍጠርና አስልኩ ለምን በማህበራት ተታቀፈ ሚደ ጨርሻለሁ ሳለው ኮሳልከነሰ ትላንት አብርሃም የምትይው ሩታ ሁኚ በቃ አለቀ ታዩ ሌላውን ገባሽ አይደለ አለፈ እሱ ስላለፈበት መሆን አልችልም ምንድን ከሆነ ነገሩ ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦች በያላችሁበት ሰላም የሰፈነበትና ፍቅር የተሞላበት ጊዜ እንዲሆንላችሁ እየተመኘሁኝ ዛሬም እንግዲህ በሌላ ቪዲዮ ከች ብያለሁኝ። በዛሬ ቪዲዮዎች አነጋጋሪ ስለሆኑ ስለ ጥንዶቹ አስተያየት እየሰጠን ቆይታ እናደርጋለን። ቪዲዮውን ከመጀመራችን በፊት እንደተለመደው ላይክ አርጉኝ ፈልጌው ነው። ለቻናሉም አዲስ የሆናችሁ ካላችሁ ሰብስክራይብ እያደረጋችሁ ቤተሰቤ እንድትሆኑ ጋብዛለሁኝ። እስኪ ዛሬ ቪዲዮ ምን ይመስላል የሚለውን አብረን ፍላጎቷን ሙሉ አሳውቃለሁ። ስደውልሽ ማታነሽ ምን ታረጋለህ እዚህ? ምን አገባ? ምን ያረጋለህ እዚህ? ምን ታረግ ነው የመጣው? ምን ታረግ ነው እዚህ የመጣው? አደረግሽው ማለት ከነሱ ጋር እንድትጣላ ስለማልፈልግ ካሁን በኋላ ብቻዬን እሄዳለሁ ያልሽው እውነት ነው? አየው ተረጋጋ። እንዴ መጣ ሲጀመር እዚህ እንዳለው ምን ሆናችሁ መጣችሁ እናንተ? ምን ታረግ መጣ? ተደራጅተህ መምጣት ጀመርክ? ይወጥሽ አሁን ግን ሌላ ግርግር አነፍጠርና አስልኩ ለምን በማህበራት ተታቀፈ ሚደ ሌላ ሩታ እንግዲህ ያው ይሳቅን አፍቅሬያለሁኝ ብላ ነው እንግዲህ በአዲስ ድራማ አሁን ላይ ደግሞ ይመጣችሁ። ጭቅጭቅ አይደብራችሁም እንዴ? በቃ አልፈልግም አለችሽ አይደል? እሷ ትንገረን እሱ አንተ አይደለም የምትነግረን። በምንኛ ትንገረህ? በወፍ ቋንቋ ትንገረህ? በአማርኛ ነው እስከዛሬ እየነገረች ያለችው። አልፈልግም ይገባሃል? ዳን እየሰማኝ ነው። በህይወቴ ጉረኛው እንዳይመቸኝም ገባክ? ልጅ በለው የቡታጅራ ልጆች በቃ እንግዲህ ቀውጥ ይሆኑ ማለት ነው። ጉራ ብቻ ንፋስ በየጊዜው ይቀያየራሉ ገባክ? ስለዚህ እኔ ከዚህ በላይ ለተመልካችን በጣም አወዛጋቢ የሆነ ጉዳይ ነው ማለት ነው። እዚህ መቆየት አይጠበቅብኝም። ከሱ ጋርም አፍ መካፈት አልፈልግም። አንዳንድ ጊዜ አፍን በከፈትክ ቁጥር ትቀላለህ ነው። ስለዚህ አመሰግናለሁ። ለዛ ነው ብርድ ያለ ንፋስ በሌላ እንዴ አንቀጠቀጠህ ጋቢ ልበስበት። ሩታ ተረጋግተሽ ወደ ቤትሽ ተመለሽ። ቀልብሽን መልሽ ሩታ። እውነት የማን ቀልብ የሆነ ዛሬ የማደርገው ለመጨረሻ ጊዜ ነው ያደረግካለሁ። እንደተመለሰው ያንተ ወይስ የሱ? ለማንኛውም ሩታ ያው ወደ መጀመሪያ ባለቤትሽ ወደ አብርሽ ብትመለሽ የሁላችንም ምኞት ነው የሚለው ነገር ሁላችንም ጋር አለ። እሷ ሌላ ሙድ ውስጥ እንዳትገባ እኔ አክብሬሃለሁ። ስነ ስርዓት ለሱ ብለሽ የገፋሽ ነው። ለሱ ብዬ አይደለም። ለሱ ብለሽ ነው። ስነ ስርዓትን ያዝ። ለሱ ብለሽ ለሱ ብዬ አይደለም። ለሱ ብዬ አይደለም። አንተ ለኔ ክብር ቢኖር ነው እንዴ ሴት ቤት ድረስ ጎታ የመጣው? የትኛው ክብር ነው? አንተ ራስን እንደ ታሪክ ነው እንደምታየው። ሩታ ስነ ስርዓት እናስለቀቅ ይርዛ። ስነ ስርዓትሽ ነው። ስነ ስርዓት መጀመሪያ አንተ ወቅ። ስለ ስነ ስርዓት አንተ ለምን አትነግረኝም? ገባ? ስነ ስርዓት ብለን ትላለህ ደግሞ አታፍርም? ልንገርህ እኔ ደግሞ ይሄ ያበላውበት እጄ ይጠላቸዋል። ከአሁን በኋላ እንዳትጠራኝ እንዳትከተለኝ ቆራጥ አክሽን ነው እንግዲህ የወሰደችበት እዚህ ጋር ሩታ ማለት ነው። እንዳትጠራኝ እንዳትከተለኝ የትኛው ክብር ነው? አንተ ራስን እንደ ታሪክ ነው እንደምታየው። ሩታ ስነ ስርዓት እናስለቀቅ ይርዛ። ስነ ስርዓትሽ ነው። ስነ ስርዓት መጀመሪያ አንተ ወቅ። ስለ ስነ ስርዓት አንተ ለምን አትነግረኝም? ገባ? ስነ ስርዓት ብለን ትላለህ ደግሞ አታፍርም? ልንገርህ እኔ ደግሞ ይሄ ያበላውበት እጄ ይጠላቸዋል። ይሄ ያበላውበት እጄ ይጠላቸዋል። ሁላችሁንም እያንዳንዳቸውን ታያለህ። ፈጣሪ ደግሞ ከላይ ይከፍላቸዋል። እኔ ደግሞ እሱን ብዬ እንጂ ማለት ነው ልንገርህ ስንት ነገር ማድረግ እንደምችል አንተ ራስህ ሊና ያውቀዋል። ካሁን በኋላ ማለት ነው አንድ ነገር ውስጥ እንዳትገባ ጨርሻለሁ። ሳለው ኮሳልከነሰ ምን አጠፋው የኔ ፍቅር ጠፋሽ በየደሽ ቀረሽ ያላንቺ አይሆንም ታውቂያለሽ። ከነዳኒ ጋር ስትፋለጥ ከረም ካሁን ደግሞ በቃ ይሳቅ መጣባ አይደለ? ይህ በጣም አስቸጋሪ ነው አባቴ። ለማንኛውም በሚስትና ባይን ቀልድ የለም ይባላል። ስለዚህ እስከ መጨረሻው መታገል አለብን። መታለች ግን
እሺ ለማንኛውም ፋሚሊዎች ብቻሽን ነይ ብያት አሁንም ከዛ ልጅ ጋር ነው የመጣችው ማለት ነው። ከዛ ልጅ ጋር ስለዚህ ለማውራትም ፍቃደኛ አይደለችም። እኔ እና እሷ እንዳወራትም ፍቃደኛ አይደለችም ማለት ነው። ደውዬ ነው ያልኳት ብቻዋን ነበረ፣ ግን ደግሞ ዛሬም ከሱ ጋር ነው የመጣችው። ይሄ ማለት ደግሞ እንዳወራትም ፍላጎት የላትም ማለት ነው። ይቅርታ እንኳን እንድጠይቃት ብቻዋን ልትመጣ አልቻለች እና ሃይ ነሽ አንድ ጊዜ ላውራት ፈልጋለሁ እንዴ ነው አይደለም? አንድ ጊዜ ላውራት አንተ አንዴ እሺ በለኝ እኮ ላውራት ፈልጋለሁ። አይ አብሮኝ እሱ እያለ አውራኝ ችግር የለውም። ያው አብርሽዬ እንግዲህ በሚስትህ ማዘዝ አልቻልክም። ለማንኛውም በጣም ታግለሃል። አንተ እንግዲህ የአቅምህን ሞክረሃል። እስከ መጨረሻው ለመፋለጥ መሞከር አለብህ። ዳኒ ደግሞ ዛሬ እነሱን አስታራቂ ይሆናል። እውነት በጣም ተመስገን ነው። በቃ እንደዚህ ማሰቡ ራሱ ማለት ዛሬ ደግሞ እሱ እንግዲህ ሩታና አብርሽን ለማስታረቅ ያደረገው ጥረት እውነት ለማለት በጣም ደስ የሚል ነገር አለው። ትሁት እኮ ነው አንዳንዴ ዳኒ የምር መጀመሪያ ሩታ ነኝ ሩታ እየሆንሽ አይደለም። ልክ አይደለሽም። እኔ ማንንም ልሆን እኔ የተመቸኝ መሆን እችላለሁ እኮ ለምንድነው በማያገባችሁ ነገር? እቺኛዋ ሩታ ደስ አላለችንም። እሺ እኔ እቺኛዋ ሩታ አልተመቸኝም። ያው አላልኳች ገባሽ አይደል? እኔ ላንተ ምቾት ነው እንዴ የሚቀያየር? ምን አገባኝ ስላንተ ምቾት? እሺ ትናንት አብርሃም የምትሆን ሩታ ሁኚ በቃ አለቀ። ታዩ ሌላውን ገባሽ አይደል? አለፈ እሱ ስላለፈበት መሆን አልችልም። ምንድነው እንደዚህ ያደረገሽ ነገር? አሁን ምን የተለየ ነገር መጣ? አብርሃምን አስጠልቶ ከብዶበታል። የምር በጣም ከብዶበታል። እንግዲህ ሽማግሌ ተብዬው ዳኒም ዛሬ በጣም ቀውጥ የሆነ ነው። ይስሐቅን ሊያስወድድሽ የቻለ ነገር ምን ነገር መጣ? ከይስሐቅ ምንም የተለየ ነገር የለም። ገባሽ አይደለ? አብርሃም ነው የሚወድሽ። በቃ ይስሐቅ ትናንት የመጣ ሰው ነው። በቃ አብርሃም ከኔም በፊት አብሮሽ ነበረ ማለት እኔ ከሱ በፊት ባቅሽም ግን አብሮሽ ፍቅረኛሽ የነበረው አብርሃም ነው። ብዙ ነገሮችን ያሳለፍሽው ከአብርሃም ጋር ነው። እሱን አውቃለሁ። አንተ መናገር አይጠበቅብህም እኮ ካወቅሽ ለምንድን ነው ታዲያ ውሳኔሽን ከአብርሃም ጋር የማታደርጊው? ለምንድን ነው መለያየትን ውሳኔ የምታደርጊው ከአብርሃም ጋር? ስለማልፈልግ ይኸውልህ፣ አንዳንዴ የፈሰሰ ውሃ አይታፈስም አይደለ? ወደ ኋላ መመለስ ማስችለው ነገር መመለስ አልችልም። ስለዚህ ይሄም ኦልሬዲ አልፏል። ምንም ነገር መለወጥ ይሄ ግትርነትሽ አሁን ያመጣሽው ባህሪሽ ማለት ነው ነገ ዋጋ እንዲያስከፍልሽ እሱ ሌላ ህይወት ጀምሮ ማለት ነው ሌላ ነገር ውስጥ ከምትገቢ ነገሮችን ዛሬ ላይ ሳይሰፉ ከዚህ በላይ ሳይሄዱ አንድ ላይ ሆነና ነገሮችን አብሩት። ለብዙ ጊዜ ይችልኝ ልትቀመው አንተ በጣም እየሞከርክ እንደሆነ እያየን ነበረ። ዛሬ ላይ ግን ያው ማስታረቅ መሞከርህ ያው በጣም ደስ የሚል ነገር ነው። በላይ ታወራለህ። ብትጠራኝ ብቻዬን ይሻል ነበረ። አንተም እሱም ሁለታችሁም ጥሩኝ ነበር። ለምን አጠራሁን ብቻውን? እሺ ሩታ፣ አንቺ ማድረግ የፈለግሽውን ነገር ገብቶኛል። ገባሽ አይደለ? እዚህ ጋር በሲዲ የተነሳ እኛ ስንደባደብ ምናምን ነገር ኦዲየንስ ፊት ለፊት ደስ አይልም። ገባህ አይደለ? ይሄ የኛም ባህሪ መሆን የለበትም። የተጠራችሁ እኮ ከባሏ ጋር እንድትታረቅ ባለትዳር ነች። ገባህ አይደለ? ባለትዳር ስለሆነች ከባሏ ጋር እንድትታረቅ የጠራናት። ሶ አንተ ምንም አይመለከትም። መሀል ላይ ያለፈውን ነገር ታስታውሳለህ? እሺ እሱ ነው እንደዚህ አንተ እየደገምከው ነው። ሶስተኛ ዛሬ ላይ ግን ያው ለማስታረቅ እየሞከርክ ያለውን ነገር እኔ በበኩሌ በጣም ነው የማበረታታ። ለማንኛውም ያው እንግዲህ ሩታ ዙሪያ ላይ የነበረ ቆይታ እዚሁ ላይ ያበቃል። በቀጣይ ደግሞ ፈኒ የሆኑ ቪዲዮዎችን እናያለን። ብዙ የራሴ ዜማዎች አሉ። ግድ የለም የእሱን አንድ ብቻ ያው ባይሆንልኝ ስንገበገብላት በነዳዱ ፍቅር በቁሶ ሸኝታ አለችኝ ለናድ በፈገግታ ብቻ ከሆነ ነገሩ እልሆት ብዬነናደሩ ኦክታቭ እየወጣ ነው። ኦክታቭ ነው። ውይ በጣም አዝናናኝ የምር ወንድ ወይ ወጥ ምን ነው ገርዘሽኛ? እሱን በሁሉም አንጠልጥሎታል። ከነ ሙሉ ክብሩና ጥቅሙ የሚል ዲግሪ አለኝ በሱ። ሲከፍቷችሁ ሁላችሁም ገለባ ናችሁ። ተይ በኋላ ተያብይ
ስሞትን ለአብይሻ እንዳትይ። አንተ ማን ነህ? ነፍስ እንዳት ኧረ ሙች ያው እሺ ታዲያ ሻይ ቡና ልበልሽ? አላልኩም ገና ጣፋጭ ላይ ነው። ግድ የለም እኔ ስላል በጣም አሪፍ ጊዜ በላይ አይደግምም። አላልኩሽም እንዴ አብይዬ? ነገርኩሽ፣ ገና ትነቀሽዋለሽ። እሺ ባይሆን ስልክህን ስለቀረብ ቤት ወስድሃለሁ። ሄሎ ወንድዬ ነኝ። ወንዱ ወንድማ እዚህ ዘርሮ ሄዷል። አብይዬ አንደኛ በቃ ትወናውን ማያ ያለበት ኮሜዲያን ነው። በጣም ደስ የሚል ነው። ጋሽ ሙኪ በጣም እንወዳለን፣ እናከብራለን። የተወደዳችሁና የተከበራችሁ ውድ ተመልካቾቼ ለዛሬ እንግዲህ ያስኩላችሁ ቪዲዮ እዚህ ላይ ተጠናቋል። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።